if you're not taking action and taking control of your own country, then don't think that one day an extreme. Good evening. Tonight, I can report to the American people and to the world that the United States has conducted an operation that killed Osama bin Laden, the leader of Al-Qaeda. Osama bin Laden. Osama bin Laden. Osama bin Laden has been killed. እኔም ማውቀው ቢንላደን ይህ ነው። የአሜሪካ ደራሲ ፒተር በርገን ስመጥር ጋዜጠኛና የሽብር ጉዳዮች ተንታኝ ነው። አስገራሚ ሪሰርቸር፣ ምሁር፣ የታሪክ ጸሐፊ፣ የተባበረኛ፣ ፈልፋይና ዲቴክቲቭ ጋዜጠኛ ነው። ከ50 በላይ ሰዎችን ቃለ መጠይቅ አድርጎ ያዳጎሰ የምርምር ጽሑፉ ነው። መጽሐፍ ብዛት ያላቸው ኦሪጂናል ፎቶዎችና ሰነዶችን አካቷል። ከትምህርት ቤት የእንግሊዝኛ አስተማሪው ጀምሮ እስከ ቶራ ቦራ የተገላጋሮቹ ድረስ፣ ከየመን በረሃዎች እስከ ጥብቅ የሀገሩ እስር ቤቶች ድረስ፣ ከሳውዲ ቢንላደን ቤተሰቦችና ጓደኞች፣ ቢንላደንን በአካል ለአንዲት ቀን እስካገኙ ጋዜጠኞች፣ ሴቶችና ወንዶች፣ ሕፃናትና አዋቂዎች፣ ሁሉንም አይነት ሰዎች አናግሮ ታሪኩን እንደ ሹራብ ሰፍቶ በሚነበብ አጓጊ ስልት ይህን መጽሐፍ እንካችሁ ብሎ ለዓለም ጀባ ብሏል። ይህ መጽሐፍ ሲጻፍ ገና ኦሳማ ቢንላደን እንደ መንፈስ ከዓለም አይኖች እንደተሰወረ ነበር። ገና አልተያዘም ማለቴ ነው። የት እንዳለ አይታወቅም፣ አልተገደለም። ምናልባትም ቢንላደን ራሱ በሕይወት ሳለ ይህ መጽሐፍ ሞስት ፕሮባብሊ አንብቦት ይሆናል። ደራሲው ይናገራል። ቢንላደን እንግሊዝኛን አቀላጥፎ ይናገራል። በእንግሊዝኛ ይጽፋል፣ ያነባል። ቃለ መጠይቅ ስናደርግለት ግን እኛ በእንግሊዝኛ እንጠይቀዋለን፣ ያላስተርጓሚ እሱ በአረብኛ ይመልስልናል። በእንግሊዝኛ ሲያወራ ለመቅረጽ ፈቃደኛ አልነበረም። ይህን ሳነብ ገረመኝ እና መንግስቱ ኃይለማርያም ትዝ አለኝ። ብዙ ሰው ልብ ባይለውም መንጌ አሜሪካ የተማረ የጦር መኮንን ነው እና እንግሊዝኛን ጥርት አድርጎ ይሰማል፣ ያወራል። ግን ቃለ መጠይቁም በአማርኛ ነበር የሚሰጠው። አስተርጓሚው አንዲሱ ያስተረጎመለት መንጌ ያወራውን የውግዘት ቃል በራሱ ቃል አለዝቦ ይተረጉማል። መንጌም ኢንተርቪውን አቋርጦ ወደሱ ዞር አለና እኔ ያልኩት እንደሱ አይደለም፣ መልሰህ አስተካክለህ ያልኳት እንድገምላቸው አለኝ። እየተሸማቀቅኩ እንዳለ ተረጎምኩት አሉ ተርጓሚው በአንድ ወቅት በዩኒቨርሲቲ የልዑል መኮንን አዳራሽ በአካል ተገኝተው ትውስታቸውን ሲያካፍሉ። ደራሲ ፒተር በርገን በሕይወት ካሉ ቢንላደንን በአካል አግኝተው ቃለ መጠይቅ ካደረጉ የምዕራቡ ዓለም በጣት የሚቆጠሩ ጋዜጠኞች መካከል አንዱ ነው። በመሆኑም ብዙ የሚናገረው ማኝነት አለው። የራሱንም የሰዎችንም የማኝነት ቃል ነው የሚያስነብበን። ስለ ቢንላደን ሴፕቴምበር 11 የሽብር ጥቃት ሲናገር እንዲህ ይላል። እኛ እኮ ተራ ቀልድ መስሎን ነው እንጂ ቢንላደን እየደጋገመ ከአፍጋኒስታን ተራሮች ስር ቁጭ ብሎ በተለያዩ የዓለም ክፍሎች ያሉ የአሜሪካ ተቋሞችና የሚሊተሪ ታርጌቶችን ኢላማ አድርጎ ጥቃት የመሰንዘር አቅም እንዳለው ደጋግሞ አሳይቶን ነበር ይላል። ግን ማን ይመነው? በአንድ ወቅት ወደ ቢንላደን ዋሻ አይናቸው ታስሮ በሚስጥር የተጓዙና ቃለ መጠይቅ ያደረጉለት የኤቢሲ ብሮድካስቲንግ ጋዜጠኞች ከነበሩ አንዱ ፒተር በርገን ሲነግረው እንዲህ ይለዋል። ቢንላደንን ስናገኘ የገረመኝ ነገሩ ቁመቱ ነው። ዙሪያውን የከበቡት ሰዎች በጎች፣ እሱ ደግሞ መሃላቸው የቆመ ቀጭን ይመስል ነበር። የሚናገረውም ሆነ የሚንቀሳቀሰው በከፍተኛ እርጋታ ነው። ያልጠበቅኩት ስለነበር ገርሞኛል። አይነ ስውሩ ሼካ እንደሚባሉት ግብፃዊ እንደ ሼክ ኦማር አብድልራህማን ቢንላደን የድምፁ ጣራ እስኪነካ በስሜት እየጮኸ ጠረጴዛውን በቡጢ እየደቃ መሳጭ ንግግር የሚያደርግ ጽንፈኛ ሰባኪ ያገኛለሁ ብዬ ነበር የገመትኩት። በአካል ያጋጠመኝ ግን ቁጥብ፣ በጣም የረጋ፣ የሚናገረውን የሚመርጥ እና ሎጂክ ያለው ነጥብ ተከትሎ አቋሙን በምጥን ቃላት የሚናገር ለስላሳ ሰው ነበር። ገርሞኛል። ማመን ያቃተኝ። ሌላው ቀርቶ ታጣፊ ክላሹን በግድግዳ ላይ አስደግፎ ሲያስቀምጥ ሰው እንዳይረብሽ በሚጠነቀቅ አኳኋን ነበር። ግን በእርጋታ ቀዝቅዞ የሚናገረው ነገር ትላልቅ፣ ከአቅሙ በላይ የሆነ ነገር ነበር። ለምሳሌ መንግስታችሁ የአሜሪካንም ማለቱ ነው በአፍጋኒስታን የክሩዝ ሚሳኤል ጥቃቱን ካላቆመ አሜሪካን ድረስ ሂደን አሜሪካኖችንም እናጠቃችሁ መሆኑን ማስጠንቀቅ እፈልጋለሁ አለ አንድ ቦታ።
እኔና ካሜራመኑ ኤሪክ በስላቅ እርስ በርስ በዓይነ ጥቅሻ ተያየን። ኋላ ሳስበው ሰውየው እኮ በትክክል የሚያደርገውን እየነገረን ኑሯል ለካ። እኛ ግን አሜሪካን አጠቃለው ሲል በሆዳችን የምናስበው ትቀልዳለህ እንዴ? በየትኛው ሰራዊት ነው አሜሪካን ያክል ሀያል ሀገር የምታጠቃው እያለ ነበር። ግን እሱ ቀልድ አይታይበትም። ኮስተር ብሎ ነበር የሚናገረው። እንዴ አስበኸዋል? ሴፕቴምበር 11 ላይ መንትያ ህንፃዎቹን ሊያጠቃ ዝግጅቱን ሁሉ ጨርሶ አንተ ሴፕቴምበር 9 ላይ ቃለ መጠይቅ እያደረግክ ነው ልበል። ኒውዮርክና ዋሽንግተን በቅርቡ ክንዳችን ይቀምሳሉ እያለ ቢነግርህ መራር ቀልድ ነው ብለህ ከማለፍ ውጭ ቃሉን የምር ነው ብለህ ትወስደዋለህ? በፍጹም አትወስደውም። እኛም የሆንነው እንደዚያ ነበር፣ ግን ተሸውደናል ይላል ጋዜጠኛው። የሰውየውን እጀ ረዥምነት እያየን አላወቅነውም። እየተናገረ ያለው ቃል አድርጎ ካሳየን ተግባሮቹ ጋር አንድ መሆኑን ለማገናዘብ ራሳችንን አላዘጋጀንም ነበር በወቅቱ። እየነገረን እያሳየን አላየንም። ይህን ለደራሲው ፒተር በርገን የሚነግረው ቢንላዴንን ያናገረው የኤቢሲው ጆን ሚለር ነው። ሌሎችም ብዙ ቃለ መጠይቆች አሉ በዚህ መጽሐፍ ውስጥ የተካተቱ። በሳውዲ የቢንላደን ታናሽ ወንድሞችና እህቶችም ከተጠየቁት መካከል አሉበት። የምንወደው ወንድማችን ነበር። ምንም የተለየ ነውጥ በእኛ ላይ አድርጎብን አያውቅም። ግን አንዳንድ ነገር ድንገት በጣም ያስቆጣው ነበር። አጭር ቀሚስ ለብሼ ካየኝ ይጮኋል በቁጣ። እስላማዊ ያልሆነ ንግግር ካፌ ወጥቷል ብሎ ካሰበ በቁጣ ያንባርቅብኛል። እሱ ቤት ውስጥ ካለ ሌሊት ለሶላት ከእንቅልፋችን መቀስቀስ አይቀርልንም። ግን እነዚህን ሁሉ እንደ ክፋት አንቆጥራቸውም ነበር። የወንድምነቱን በስርዓት ሊቀርጸን ከመጣር ውጭ ለእኛ ሊያወርስ የሚፈልገው የጥላቻ አስተምሮት አልነበረም። ቢንላደን ፍልስጤምን በጣም ይወዳል የሚሉት ደግሞ በኮሌጅ አብሮት የተማሩት ጓደኞቹ ናቸው። ስለ ፍልስጤሞች ስቃይ ሁሌ ይቆጫል። ይሰበስብንና ፍልስጤምን ማስመለስ የምንችለው ራሳችንን በትምህርት በእውቀትና በቴክኖሎጂ ማነጽ ከቻልን ብቻ ነው። ከትምህርት ፈቅ ማለት የለብንም እያለ ይመክረን ነበር። በተረፈ ግን ቢንላደን በጣም ጭምት፣ ከሚቀርቡት ሰዎች ውጭ ያሉ ሰዎችን ለመቀላቀል አይናፋር የሆነ፣ በጊዜው ዕድሜው ያጎቱን ልጅ መካ ሄዶ በሃይማኖት ሴርሞኒ በሚስትነት ያገባ፣ እንደ ሀብታምነቱ ይዩኝ የማያውቅ ፈጽሞ ከገንዘብ ውጭ የሆኑ ጨዋታዎችን የሚወድ ወጣት ነበር። ለምሳሌ ቢንላደን ቤት ከሄድክ የሆነ ጨዋታ ነበረው። ሁላችንም ከተጠቀለለ የዕጣ ወረቀት መሃል ጥያቄ የተጻፈባቸውን ወረቀቶች ያዘገነናል። ጥያቄዎቹ የቁርአን ታሪኮችን የሚመለከቱ ታሪኮች ናቸው። ከሳቃችን ባሻገር የመለስናቸውን ጥያቄዎች በቁም ነገር መዝግቦ ቆጥሮ አሸናፊ የሆነውን ሰው የደበቀውን ስጦታ አይሸልም ነበር። ይህ ቢንላደን ያስተዋውቅን የተለመደ የቤት ውስጥ መደሰቻችን ነበር። ፒተር በርገን አንቱ የተሰኙት የአልቃይዳ ዋና ሰዎች እነ ሙላህ ኦማርን ያነጋገረ ጉደኛ ጋዜጠኛ ነው። በእነሱ እምነት ቢንላደን በግሉ ያደረገው ነገር የለም። እንደ ቡድን የተወሰነ ውሳኔ ላይ ተሳትፏል። ግን አሜሪካንን የሚያወግዙ ተደጋጋሚ መግለጫዎችን ስለሚሰጥ ለብቻው አይን ውስጥ ገባ። ያንን እንዲያቆም በተደጋጋሚ ማስጠንቀቂያ ቢሰጠውም መልሰው ይሰጠው ነበር። ጨክነው ማባረር ግን አልቻሉም። በሙላህ ኦማር አመለካከት ቢንላደን በናስር ዘመን በእስር ቤት ውስጥ የሞት ቅጣት በተፈጸመበት በግብፅ የእስላም ወንድማማቾች ወይም ሙስሊም ብራዘርስ መስራች ሰይድ ቁጥብ ጽሑፎች እጅጉን ተማርኳል። ራሱ የሚያስብ የነበረው ከሞተ በኋላ መላውን የእስልምና ዓለም የሚያነሳሳ ታሪክ ጽፎ ለማሳተም ነበር እንጂ ራሱን አሸባሪ አድርጎ ለማሰማራት ዋና ዓላማው አልነበረም ነበር ያሉት ሙላህ ኦመር፣ ከመገደላቸው በፊት ማለት ነው። በነገራችን ላይ የምናወራው በሕይወት ስለሌሉ ሰዎች መሆኑን የሆነ የሚገርምም የሚረብሽም ነገር ይሆንብኛል። ግን ታሪክ ነውና የተጻፈውን አንስቶ መነጋገሩ ችግር ያለው መስሎ አልታየኝም። የምናወራው እኮ ስለ አንድ ቀንደኛ አሸባሪ ሰው ታሪክ ብቻ አይደለም። የብዙዎችን ልብ ለአምልኮት በሚጠጋ ደረጃ በፍቅርና በአድናቆት ስላንቀጠቀጠ የእስልምናው ዓለም የሆነ ዘመን ወጣቶች የኩቤራቸው ስለሆነ ሰውም ጭምር እንጂ። ቢንላደን የአሜሪካንን መንትያ ህንፃዎች አመድ ባደረገና በሺዎች የሚቆጠሩ ንጹሐን ነፍስ በቀጠፈ ዓመት በናይጄሪያዋ ሌጎስ ከተማ በሚገኙ ሆስፒታሎች ከተወለዱ ሕፃናት መካከል ከግማሽ በላይ የወጣላቸው ስም የዚህ የቢንላደን ስም ነበር። እና ሰውየው በዓለም ላይ የጭራቅ ተምሳሌ የተደረገበት ምስል እንዳለ ሁሉ የሰዎችን አድናቆት ያተረፈ ተወዳጅ ምስል እንዳለው ማወቅ ግድ ይላል። የሰውየው ታሪክም ሆነ ምስል ራሱን የቻለ ትልቅ ተቃርኖ ነው። ፒተር በርገን ኦሳማ ቢንላደንን አንድ ጥያቄ ጠይቆት ነበር።
ያኑ ጥያቄ ደግሞ ጆን ሚለር ደጋግሞ ጠይቆታል። ግን በ1998 እንደ አውሮፓውያን አቆጣጠር በአሜሪካ ትሬድ ሴንተር ላይ ጥቃት ስትሰነዝር፣ በኬንያና ታንዛኒያ የአሜሪካ ኤምባሲዎች ላይ ጥቃት ስትሰነዝር ብዙ ንጹሐን ገለሃል። ይሄ ነው ያንተ የተቀደሰ ጦርነት? ንጹሐንን መግደል ምኑ ነው የተቀደሰ ሊባል የሚችለው? የቢን ላደን መልስ ምንም ንዴት ያልተቀላቀለበት ጥያቄን በጥያቄን ይመልስ ነበር። ጆን ሚለርን ያለው እንዲህ ነበር። የእናንተ መንግስት ሂሮሻማና ናጋሳኪ ላይ የኒኩሌር የጦር ቦምብ ሲጥል ስለ ንጹሐን ምን እያሰበ ነበር? ጽድቅን እያሰበ ነበር? አየህ፣ አሁን እኛ የፈጠርነው ምንም ነገር የለም። ሁሉንም የምናደርገው ነገር የተማርነው ከእናንተ ነው። አሁን እያደረግን ያለነው ነገር የእናንተ የራሳችሁ ነገር በእናንተ ላይ መልሰን መጠቀም ነው። ይህን ስናደርግ ብቻ ነው እናንተ እኛ ላይ ምን እያደረጋችሁ እንዳላችሁ የሚገባችሁ። ፒተር በርገን ይህን ነጥብ አስመልክቶ የጆን ሚለርን አስተያየት ሲጠይቀው ሚለር የመለሰለት መልስ በእርግጥም ሎጂካሊ ካየኸው አባባሉ ልክ ነበር የሚል መልስ ነው። ግን በሎጂኩ ተመርቶ እስከምን ድረስ እንደሚጓዝ ማንም የጠረጠረ አልነበረም። በነገራችን ላይ እነ ሙላህ ኦማር የቢን ላደንን ሚና አሳንሰው ዋናው አሸባሪ እሱ ስለመሆኑ ማስረጃ እንደሌለ ቢናገሩም ኋላ በአሜሪካኖቹ የተደረገ ጥናት የተገኙ ማስረጃዎች የሚያሳዩት ደግሞ እያንዳንዱ የአልቃይዳ ጥቃት ለቢን ላደን የተለየ ትርጉም ባላት ቀመር የታሸች ነበረች። ለምሳሌ ኬንያና የታንዛኒያ በተመሳሳይ ሰዓት ተከታትለው የፈነዱ ፈንጂዎች የመረመሩት አሜሪካኖች ቀኑ ለአልቃይዳ ምንም የተለየ ትርጉም እንዳለው ያደረጉበት ፍተሻ በቢን ላደን የግል ታሪክ ላይ የተመሰረተ ነበር። ቢን ላደን ሳውዲ ውስጥ እያለ በአሜሪካኖች ላይ ጥርሱን የነከሰበት ክስተት ምንድን ነው ብለው አጠኑ። እናም አገኙት። ኢራቅ ኩዌትን በወረረች ማግስት አሜሪካ የመጀመሪያውን ጦር ሰራዊቷን ወደ ሳውዲ ምድር አስገብታ ያሰፈረችበት የመጀመሪያው ቀን መዝግቦ ነው ኤምባሲዎቹን በዚያ ቀን በ9 ዓመቱ በተመሳሳይ ሰዓት ጭምር እንዲፈነዱ ያደረገው ይለናል ይሄ ደራሲ። ብቻ ጉድ ነው። የዚች ዓለም ታሪክ ብዙ ነው። ስንት ቢሊየን ሰው አለ በምድሪቱ። እያንዳንዱ ሰው ታሪክ ቢጻፍ የዚች ዓለም ወረቀት የሚበቃው አይመስለኝም። እንደ ጊዜሩ ቃል የሰው ታሪክም አያልቅም። ወደ ምክንያቶች ከገባህ አያልቅም ብቻ ሳይሆን ለመገመት ይከብዳል፣ እንኳን ተጽፎ ሊያልቅ። የዓለም ሰው ሁሉ ምክንያቱ ብዙ ነው። እንኳን የሁሉንም ሰው አይምሮና እርምጃ ሁሉም ቆጥሮ ሊጨርስና ሊያበቃ ይቅርና የአንድ ሰው ምክንያት እንኳን ብዙ ነው፣ እልፍ ነው። አንድ ሰው እንኳን አንድ ብቻ አይደለም፣ ሚሊየን ነው። ሰው ተጽፎ አያልቅም። ይህ መጽሐፍ የተጻፈው ከቢን ላደን መገደል በፊት ነው ብያለሁ አይደል? ደራሲው ፒተር በርገን ከዚህ ቀደም ሆሊ ዋር ኢንክ በተባለው መጽሐፉ እጅግ የተነበበ ሰው ነው። በዚህ መጽሐፍ ፒተር በርገን በተቻለው መጠን ገለልተኛ ሆኖ የተለያዩ ሰዎች እይታዎችና መደበኛ ንባብ በማምጣት ያ ተጫዋቹ፣ ተግባቢው፣ ሃይማኖተኛው፣ አይናፋሩ፣ ጎበዙ ተማሪ ስነ ስርዓቱን የጠበቀው እንደ ቱጃር ሳይሆን በትህትና ከምስኪኖች ጎን በርጩማ ላይ እግሩን አጥፎ ሰውን የሚያወራው የአቶ ቢን ላደን እንዴትና በምን ምክንያት ለምንስ ዓላማ በምንስ አኳም በዓለም ላይ ወደሚፈለግ ቁጥር 1 አደገኛ አሸባሪነት ሊቀየር ሊሸጋገር በንጹሐን ደም የተነከረ ወንጀለኛ ሆኖ ሊገኝ እንደቻለ ወይም እንዴት ነው ለተገኘ ፍጻሜ እንደበቃ በብዙ መንገዶች ሊያስረዳ ሊያሳየን የቻለ ያክል ጥሯል። መጽሐፉ ለምዕራቡ ዓለም ስለ ቢን ላደን ሰብአዊ ገጽታና ታሪክ አይን ገላጭ ሊባል የሚችል የመጀመሪያ ከሚባሉ የህትመት ብርሃን ካዩ ስራዎች አንዱ ነው። ደራሲው ከምዕራቡ ዓለም ሆነ ከምስራቁ ዓለም አክብሮት እንዲቸር ያደረገው ብዙ የባለ ታሪኩ የህይወት ጉዞዎች የሰነደ የምርምር ስራ ነው። ለታሪክ የሚቀመጥ መጽሐፍ ዓለምን ከርዕዮተ ዓለም ጽንፍ ባሻገር ለመረዳትና ሰዋዊ የሆነ ዓለም አቀፋዊ የጋራ የሰው ልጅ ወንድማማችነት ለመፍጠር አንዳችን ሌላኛችንን ለማወቅ ለመረዳት ጊዜያችንን አትኩሮታችንን ልንገልጥ ግድ ይላል። እውነተኛ ሰላም በዓለም እንዲሰፍን ካስፈልግ አንዳችን ሌላኛችን በሚገባ መረዳት ይኖርብናል። እውነተኛ መረዳዳት እውነተኛ መረዳትን ተከትሎ የሚመጣ ነው። ብዙ የዓለም ጥፋትና እልቂት የብዙ ሚስ አንደርስታንዲንግ ድምር ውጤት መሆኑን የብዙ ዓለም መግባባቶች ምንጭ ጭምር አለመታወቅ መሆኑ ሁልጊዜ ይገርመኛል። እና ደግሞ ከታላቅ አስፈሪ ስብናዎች ጀርባ አንድ ታላቅ የተጎዳ የተሰበረ ታላቅ ሰብአዊ ማንነት እንደነበረ ሳስብ በሰው ልጅ አፈጣጠር እገርማለሁ። ይህ መጽሐፍ እነዚህን ግርምቶችን ካበዙልኝ መጽሐፍት አንዱ ነው። ስላነበብኩት ደስተኛ ነኝ። አንብቡት ይለናል አሳፍ ኃይሉ።